አረ ቤተሰብ ጉድ የሚያሰኝ ነገር ነው የተፈጠረው ዛሬ። በቃ እኔ እውነት እንዴት እንደምነግራችሁ እራሱ አላውቅም። በዚህ ልክ ምን እየተፈጠረ ነው ያለው የሚያስብል ነገር ነው የተፈጠረው። ሰሞኑን አይታችኋል እንግዲህ አብርሽ ከፍቅር ጋር በዚህ ልክ ይሆናል ተብሎ አልተገመተም ነበር። አልጋ ላይ ተይዘዋል። አሁንም ደግሞ በሚያሳዝን ሁኔታ ሩታና ሄርሜላ እነሱ ያሉበት ሮም ድረስ ነው የመጡት። ቤተሰብ በጣም በጣም ነው የገረመኝ። በጣም ነው ለነሱ እኔ ነኝ ያፈርኩት። ቤተሰብ እንዴ ወዴት ነው እየተሄደ ያለው? እኔ ምንም እየገቡኝ ራሱ አይደለም። እንዴ እንዴት ነው በዚህ ልክ ሄርሜላ? እውነት ሄርሜላ በጣም ነው ያሳዘነችኝ። የኔ እናት ሁሉም ጋር መጥቶ እሷ ላይ ነው እንትን የሚለው የሆነ ነገር ሲፈጠር ዞሮ ዞሮ ጫናው እሷ ላይ ነው የሚያርፈው። ለምንድን ነው ሄርሜላን በዚህ ልክ እንዴ? ሲጀመር ታውቃላችሁ ፍቅር የምትባል ሰው በቃ ከሚባለው በላይ መሰሪ ሰው ነች። እና ቤተሰብ ፍቅር ሲጀምር በጣም ብዙ ነገር የምታሴር ሰው ነች። ከኋላዋ በጣም ብዙ አጀንዳ ይዛ የመጣች ሰው ናት። ምንም እንደ ትክክለኛ ጓደኛ አይደለችም። መጀመሪያም ቢሆን ስንት ነገር ነው ሩታ ላይ የሰሩት ታውቃላችሁ። ስለዚህ አሁንም ደግሞ አሁን አብርሽ እውነቱን ለመናገር ሄርሜላ መርጧል። ከዛ በፊትም እንደዛ ሲወዛገብ የነበረው ስንትና ስንት ነገር ሲያሳልፍ የነበረው ከተፈጠረበት አንጻር ሩታ ካደረገችበት ክህደት ወንድሙም ሁሉም ነገር አንጻር ተደራርቦበት ስለነበር ነው። አሁን ግን በፍቅር ወጥመድ ነው እየወደቀ ያለው አብርሽ እንጂ ሄርሜላን ይወዳታል። ህይወቱን እንትን ማለት መኖርም ጊዜውን ማሳለፍ የሚፈልገው ሄርሜላ ጋር ነው። ግን ሩታ በብዙ መንገድ ሞክራለች። ቤተሰብ ታውቃላችሁ፣ ሩታ ያልሞከረችበት ያልፈነቀለችው ድንጋይ የለም። በሁሉም መንገድ አልሳካላት ሲል በስተመጨረሻ ነው በዚህኛው መንገድ የመጣችሁ። ይህም የመጨረሻው አይሆንም። ብዙ ነገር ነው እሷ የምታስብ ታውቋታላችሁ። ስለዚህ ቤተሰብ አሁንም አብርሽ ሄርሜላ ላይ እንደዚህ አያደርግም። ምክንያቱም አብርሽ አሁን ተለውጧል፣ እውነቱ ገብቶታል። እና ቤተሰብ አሁንም እንዳትሸወዱ፣ በጣም ከባድ ሴራ ነው እያሴሩ ያሉት። አብርሽ ፈልጎት አይደለም። ይሄንን በቃ በእርግጠኝነት ለራሴ እርግጠኛ ሆኜ ልናገረው የምፈልገው አብርሽ ፈልጎት አይደለም። ሄርሜላም በጣም ነው የሚወዳት፣ ከእሷ ጋር ህይወቱን እያመቻቸ ያለ ሰው ነው። ነገር ግን ሩታ የማትፈነቅለው ድንጋይ አይኖርም ከዚህ በኋላም ቢሆን እሱን የራሷ እንኳን ባታደርግ ከሄርሜላ ጋር ማለየት ትፈልጋለች። ነግሬሽ ነበር ነው ያለችው። ስለዚህ አሁንም ቢሆን ሄርሜላን እንትን ማለት ትፈልጋለች። ለዛ ነው እያሴሩ ያሉት። ፍቅር በጣም በጣም ብልጥና በጣም የተመታች ሰው ናት። ስለዚህ ይህንንም እንዳታምኑ፣ ይህንን እንዳትሸወዱ። አሁንም ቢሆን ሄርሜላም አብርሽም በዚህ መካከል ብዙ ነገር ይፈጠራል። ሄርሜላ በጣም ተናዳለች። መናደድ የሚለው ቃል ራሱ አይገልጸውም። ብትናደድም ያስብላል። ነገር ግን ደግሞ እኔ እየገባኝ ያለው አብርሽም በሆነ ወጥመድ ነው እየጣሉት ያሉት እንጂ አብርሽ ፈልጎ ይሄንን ነገር አያደርግም። በእርግጠኝነት ሄርሜላ ምን ያህል እንደሚወዳት ሁላችንም እናውቃለን። ህይወቱን ለማስተካከል በጣም ብዙ መንገድ እየሄደ ያለ ሰው ነው። ይሄ የሚካድ ነገር አይደለም። ነገር ግን ይሄም ሴራ ነው። በቃ እንትን ማለት አለባችሁ። ሁሉም ማወቅ አለበት። ይሄም ሴራ ነው። ባለፈው ልክ እንደዛ ሁሉ ተፈጥሮ ሴራ ነው ብለው እንትን እንዳሏቸው አሁንም ደግሞ ሴራ ነው እየሰሩ ያሉት። ስለዚህ ይሄ ነገር መታወቅ አለበት። ራሳችሁን ከዚህ በላይ መሸወድ የለባችሁም። ሁላችሁም ብትሆኑ ይህን ነገር ማወቅ አለባችሁ።